ኢራን ወይስ እስራኤል በወታደራዊ ኃይል ማን ያሸንፋል? ሁለት የመካከለኛው ምስራቅ ሀያላን ሀገራት። አሁን ሁለቱ ሀገራት በድሮኖች በሚሳኤሎችና በአውሮፕላኖች ተኩስ ውስጥ ይገኛሉ። ሰላም የእሸት ሚዲያ ቤተሰቦች፣ በዚህ ቪዲዮ ሁለት ሀያላን ሀገራት በህዝብ ብዛት የሰራዊታቸውን ኃይልና የታጠቁት የጦር መሳሪያዎችን በጥልቀት እንመረምራለን። አንደኛ፣ የህዝብ ብዛትና የጦር ሰራዊት። በመጀመሪያ ቁጥሮች ምን ይላሉ የሚለውን እንመልከት። ኢራን 89 ሚሊዮን ህዝብ ሲኖራት እስራኤል በአንጻሩ 9.7 ሚሊዮን ህዝብ አላት። ይህም ኢራን ከእስራኤል ለ10 እጥፍ የተጠጋ ህዝብ ቁጥር ቢኖራትም እስራኤል በዚህ ልክ እንዴት አስፈሪ ልትሆን ቻለች የሚለውን ምስጢር እንድንጠይቅ ያደርጋል። ኢራን 610,000 ንቁ ወይም አክቲቭ ወታደሮችና 350,000 ተቀማጭ ወይም ሪዘርቭ ወታደሮች አሏት። ከነዚህም ውስጥ አብዛኛዎቹ ሚሊሻዎች ናቸው። እስራኤል በአንጻሩ 169,500 ንቁ ወይም አክቲቭ ወታደሮችና 465,000 የሰለጠኑ ተቀማጭ ወይም ሪዘርቭ ወታደሮች አሏት። ይህም በዓለማችን ብዙ ሪዘርቭ ወታደር ያላት ሀገር ያደርጋታል። ይህም የእስራኤል ትንሽ ነገር ግን ከፍተኛ ጥራት ያለው ወታደር ከኢራን የህዝብ ማዕበል ጋር የሚደረግ ንጻሬ ነው። ነገሩ ብዛት ወይስ ጥራት እንደማለት ነው። ሁለተኛ፣ የአየር ኃይል እና ቴክኖሎጂ። ሰማዩን እስራኤል ገዝታው ትገኛለች። ኢራን 40 ዓመት ያስቆጠረ አሜሪካ ሰራሽ የጦር አውሮፕላኖችን ስትጠቀም፣ እስራኤል ደግሞ እንደ F-35 ያሉ እጅግ ዘመናዊ የጦር አውሮፕላኖችን ትጠቀማለች። ይህም በጠቅጠቅ ስልክና ስማርት ስልክ መካከል ያለው ወይም ከዚያም የሚልቅ የቴክኖሎጂ ልዩነት እንደማለት ነው። እስራኤል 600 ዘመናዊ አውሮፕላኖች እንደ F-35፣ F-15 እና F-16 ሲኖራት፣ ኢራን በበኩሏ 300 አካባቢ የሚጠጋ የጦር አውሮፕላኖች ሲኖራት፣ ይህም ከ1979 በፊት በአሜሪካና ሶቪየት የተሰሩ ናቸው። ኢራን ማርሽ ቀያሪ ጠላትን አፈር ከድሜ ሊያገቡ የሚችሉ ድሮኖችና ሚሳኤሎች ቢኖራትም የእስራኤል መቃወሚያ አይረን ዶም 90%ን የመከላከል አቅም አለ። ሶስተኛ፣ ኒውክሌርና ሚስጥራዊ መሳሪያዎች። የመጨረሻው አስፈሪ ኃይል የኒውክሌር ጦር መሳሪያዎች። እስራኤል ከ80 እስከ 400 ያልተገለጸ ነገር ግን የተረጋገጠ ኒውክሌር መሳሪያዎች አሉ። ኢራን በበኩሏ ኒውክሌር መሳሪያዎች እንደሌሏትና እንደማያስፈልጋት ብትናገርም መረጃዎች እንደሚያሳዩት ዩራኒየም በማጣራት ላይ ነች። ይህም የመስራት አቅሟ እንዳላት ያመለክታል። ሁለቱም በስውር ይጋደላሉ። የእስራኤል ሳይበር ጥቃቶች ከኢራን የፕሮክሲ ጦርነት። አራተኛ፣ የፕሮክሲ ጦርነትና ክልላዊ ተጽዕኖ። ኢራን ብቻዋን አትዋጋ። ከጀርባዋ ሂዝቦላህ ወይም ሊባኖስ፣ ሐማስ ወይም ጋዛ እና የየመን ሁቲዎች ይደግፏታል። እስራኤል በበኩሏ እንደ ሞሳድ ያሉ ጠንካራ የስለላ ቡድን በስውር የማጥፋት ሥራዎችን ይሰሩላታል። እስራኤል ባሳለፍነው ሳምንት ስታደርግ እንደቆየችው የኢራንን የኒውክሌር ማብለያ ልትደመስስ ብትችልም፣ በአንጻሩ ኢራን ከ1000 በላይ የሆኑ ሚሳኤሎችንና ድሮኖችን ልታዘንብባት ትችላለች። አምስተኛ፣ ማን ያሸንፋል? በቀጥተኛ ጦርነት የእስራኤል ቴክኖሎጂ እና የአየር ኃይል የኢራንን ሰራዊት ያፈራርሰዋል። ነገር ግን የኢራን ፕሮክሲዎች እና ሚሳኤሎች እስራኤልን በእሳት ሊያነዷት ይችላሉ። የመጨረሻው መጨረሻ ኢራን አንድ ኒውክሌር ቦምብ ከሰራች ሁሉም ነገር ይለወጣል። አንድ ነገር ግልጽ ነው፣ የሁለቱ ሀገራት ሽኩቻና ንጽጽር በቅርቡ አያበቃም። ሁሉም ጊዜ የሚፈታው ጉዳይ ነው። በዚህ ጦርነት ማን ያሸንፋል ይላሉ? ሐሳቡን ኮሜንት ላይ ያስቀምጡልን።